ንቃተ ህሊናና ጆኒ እንግዲህ የሚያደርጉትን ኤምኤምኤ ፋይት ሁላችን በጉጉት እየጠበቅን እንገኛለን ማለት ነው። እስቲ ያለውን ነገር ደግሞ አብረን እናያለን። በጣም ይገርማል። እንግዲህ ካልተጋደልን እያሉ ነበር ማለት ነው። እንግዲህ እስቲ ምን ላይ እንደሚደርሱ ደግሞ አብረን ያለን የተለያዩ ቪዲዮዎች አሉ። አብራችሁን ቆዩ ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ። አዲስ ዩቲዩብ ቻናል ነው። የተለያዩ የቲክቶከሮችን ዜና ነው ማቀርብላችሁ ማለት ነው። ይመቻችሁ። አርጉለት፣ ሼር አርጉለት፣ እንዳይዘናጋ እንደ ሌሎች ቲክቶከሮች ኮሜዲያን አይደለም ሪንግ ውስጥ የምጠብቀው። በጣም ህይወቱ ሙሉ ስፖርት ላይ ያሳለፈ ጠንካራ ወንድ ነው ሪንግ ውስጥ የሚገጥመው። ቢበረቢ ሬዲ። አብዛኞቻችሁ አውቃለሁ እሱ እንደሚያሸንፍ ምናምን እንደምትጠብቁ፣ ግን በጣም አዝናለሁ። ዱቄት ነው ማድረግላችሁ። ዱቄት ከሪንግ ውስጥ አጥንቱ ተሰብስቦ ነው የሚወጣው። አይም ቴሊንግ ንቃት ያለውን ሰምተናል ማለት ነው። እንግዲህ ከሪንግ ውስጥ ዱቄት አድርጌ ነው ማውጣው ምናምን ነገር እጎዳዋለሁ ምናምን እያለ ይገኛል ማለት ነው። ጆኒ ደግሞ የሚለውን ነገር ሰምተን እንመለስ ወደ ቪዲዮ። ከፈለክ ያለህበት ጋር እመጣለሁ፣ ግን አጠገብህ ሆኜ አንተን ሳልጎዳ መቀመጥ አልችልም። እኔ ለእናንተ ፋይት ለማሳየት ከፕሮፌሽናል ወይ ደግሞ በጣም ጎበዝ ከሆነ ኪክ ቦክሰር ወይ ሙay thai ፋይተር ጋር ነው የምገባው። ያን ሳደርግ ደግሞ እጎዳለሁ። ንቃተ ህሊና is not a fighter። የኔን ቴክ ዳውኖች አያስቆም። የፈለገ ፕራክቲስ ያድርግ፣ የፈለገ ያጥና። እኛ ስንት ዓመት ለፍተን ያገኘነውን ችሎታ በአንድ ሳምንት በሁለት ሳምንት ማክሸፍ አይችልም። it's just possible if he comes here ማንንም አይጎዳውም። እኔ ለጂሙስ መተን ይቀጠቀጣል፣ ይሄዳል። ከዛ የ1 ሚሊዮን ብር ፋይቱ ላይ ፎከስ እናደርጋለን። ንቃተ ህሊና after that ይረስ ማይመጣበት ምክንያት ስለሚያውቅ ነው። ኦልሬዲ አሁን ያለንበት ላይ ብንታይ this current ጆኒ versus this current ንቃተ ህሊና ምን እንደሚሆን ስለሚያውቅ ነው። እዛ ተሾመ ጋር ሙay thai እየተማረ ያለው በራሱ ቢተማመንና ራሱ እንዳለው ኮንፊደንስ ቢሆን ኖሮ ቀጥታ ይመጣ ነበር። but I promise you guys እኔ ከሱ ጋር ፕሮፌሽናል ጸብ አይደለም። የሰፈር ጸብ ነው አላችሁ። this is personal for me። this is የሰፈር ጸብ። አንዳችን እንገባለን እንወጣለን፣ ዳኛም አያስፈልግም። ይሄ ስፖርታዊ ጨዋነት ምናምን የምትሉት ነገር like at this point we've crossed and we've come too far. this is personal። ይሄ ፕሮፌሽናል ስፖርት አይደለም። ፕሮፌሽናል ስፖርት የ1 ሚሊዮን ብሩን ፋይት ስናደርግ እናሳያችኋለን። but until then ንቃተ ህሊና I'm waiting for you። I'm easy to find። ከፈለክ ያለህበት ጋር እመጣለሁ፣ ግን if you expect face off ምናምን ካንተ ጋር ለማድረግ አጠገብህ ሆኜ አንተን ሳልጎዳ መቀመጥ አልችልም። it's just impossible። face off ለማድረግ ትግስቱም የለኝም። ግን እንገባ እንጋደል፣ ከዛ በኋላ ጓደኛ አደርግሃለሁ፣ አሰለጥንሃለሁ፣ አስተምርሃለሁ። መጀመሪያ ግን ሀምብል ማድረግ አለብኝ። ውሃ ውስጥ የሰመጥክ ነው የሚመስለው። ለማንኛውም 3 ሳምንት ትሬን አድርጎ መምጣት ይችላል ማለት ነው። ከፈለገ አንድ ወር ይሰድ፣ የፈለገውን ያህል ይሰድ። and most of you guys ደግሞ ኤውማ ይሄ ስፖርታዊ ጨዋነት ምናምን የምትሉት ማለት ነው። ስፖርታዊ ጨዋነት has never gotten anyone anything። ኢትዮጵያ ውስጥ I am willing to be the bad guy of MMA. if you guys want to hate me or not I don't care። ግን when the time comes stage ላይ ወጥቶ ለመጎዳት I'm willing to put my life on the line። በየቀኑ ነው ትሬን የምናደርገው። I'm training 3 times a day በቀን 3 day for almost 7 times a week every single day ለእናንተ ፋይት ለማዘጋጀት። ስፖርታዊ ጨዋነት የሚሉ ሰዎች አንድ ቀን ፋይት አድርገው ብር አግኝተው ያውቁም። እኛ እዚህ እየፈጠርን ያለ ነው the first fighter ሚሊዮነሮችን ለመፍጠር ነው ኢትዮጵያ ውስጥ። and you don't do that by having 2 good guys. you need a bad guy and I'm willing to be that. but guys understand I want to see blood. ንቃተ ህሊና I'm waiting. Ethiopia is waiting። እዚህ መጥተህ 3 ሳምንት ትሬኒንግ ወስደህ if you go back to ቦንጋ ህዝቡ ነው የሚያፍረው ማለት ነው። ቦንጋ don't care። I'm counting on you and I hope you don't let us down because people want to see this. all right bro, what's the word? yeah ጆንም እንግዲህ እዚህ ጋር እንደማይሰማውና እንግዲህ የፈለገ ትሬኒንግ ቢያደርግ እሱን ከመደብደብ ከማሸነፍ ወደ ኋላ እንደማይል ተናግሯል ማለት ነው። እናም ፋይቱ ደግሞ የ1 ሚሊዮን ብር እንዳልሆነ ተናግሯል ማለት ነው። ግን ከዛ በኋላ አፕዴት ስላለው እሱን ቪዲዮ ማሳያችሁ ይሆናል ማለት ነው። እስቲ ተከታተሉት። አሸናፊ 1 ሚሊዮን ብር ይወስዳል፣ ተሸናፊ ምንም አያገኝም። ኦሪጂናል አግሪመንታችን አሸናፊ እኔ 800 ሺህ ብር አሸንፋለሁ፣ እሱ ደግሞ 200 ሺህ ብር ይዞ ወደ ቦንጋ ይመለሳል ነበር የተባለው። winner takes all የሚለው ስምምነት በእኔና በሱ መሀል ይፈጽማል ማለት ነው። አሸናፊ 1 ሚሊዮን ብር ያገኛል፣ ተሸናፊ ምንም አያገኝም። ንቃተ ህሊና ኮሜንት ሴክሽን ላይ ገብቶ የጻፈው ነገር ነው። እኔም ተቀብያለሁ፣ ተስማማለሁ። አሸናፊ will take the full prize። አሸናፊው 1 ሚሊዮን ብር እንደሚያሸንፍ አውቀናል ማለት ነው። እስቲ አሁን ደግሞ መች ነው ቀኑ ፋይት የሚያደርጉበት ቀን መች ነው የሚለውን አብረን ተከታትለን እንመለስ ማለት ነው። ይሄ ፋይት አፕሪል 25 ወይም በኢትዮጵያ ሚያዝያ 17 ላይ እንደሚደረግ 100% እርግጠኛ ሆነናል። ጋይስ ይሄን ፋይት ማየት የምትፈልጉ ሰዎች፣ ክፍለ ሀገርም ያላችሁ ሰዎች ቢ አዌር። በቅርብ ቀን ትኬት መሸጥ ጀምራለሁ። ትኬት እንሸጣለን ሁላችንም። ቢ አዌር፣ ቁጠባችሁን ጀምሩ። እኔ እስካሁን ያው እየጎረርኩ ነበረ። ራሴን ማሳይበት መድረክ እየተዘጋጀ ነው። እኔም ራሴን እስከማሳይ ጓጉቻለሁ በጣም። እንግዲህ ማን እንደሚያሸንፍ እናንተ ገምቱ እስቲ ኮሜንት ላይ። አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። ናቲ ሾው ነኝ ባይ